ሰላም ሰላም፣ እንዴት ናቸው? ሁሉ ሰላም ነው አለው። እንኳን ደህና መጣችሁ ወደ ሆፕ ቲዩብ። ሶ ይሄ ሁለተኛ አካውንቴ ነው። ሶ ዛሬ ምን አለ መሰላችሁ፣ እንደምታዩት ጓደኛዬ ዛሬ መጥቶ እና ወደ ሌላ ቦታ ስለሚሄድ ቁርስ እኔ ጋ በልተን የፌርዌል ዝግጅት ወይም ምንድነው የሚባለው ይሄ መሰናበቻ ፕሮግራም ስለነበረብን ነው። ኦኬ እዚህ ጋር እንደምታዩት ሽንኩርት ከተፍና ቁሌቱን እየሰራን ነው። ቶሎ ፈጠን አድርገን እየሰራን ስለነበረ ነው። የሚያስፈልጉ ኢንግሪዲየንት ተጨምሮ ቁሌት እየሰራን ነው እዚህ ጋር እና የተጋገዝ ነው እንግዲህ እየነካከን ያለ ነው። እዚህ ጋር እንደምታዩት እየፈላ ነው። እንደምታዩት የተከተከ ነው፣ እየበሰለ ነው። አክቹሊ እዚህ ጋር ምናልባት እሱ አላየም ነበር። እንቁላል የጨመርንበት ቪዲዮ አልነበረውም እዚህ ጋር ነው። ቪዲዮ ስላላነሳን ነው እንቁላል እየጨመርን እዚህ ጋር ስክራምብል ኤግ ይሰራ ብለን ስክራምብል ኤግ እየሰራን ነው። ምናልባት ሁለታችን ተስማምተንበታል። ይሄን ምግብ እንዲህ እንደምታዩት ጽድት ብሎ እየደረሰ ነው። አክቹሊ አስፈላጊ ነገሮችን ጨምረናል። እዚህ ጋር እያወጣን ነው። ደንብ ነው የሰራ ነው ብለን እናስባለን። ቢካዝ የሁለት ሰው የሙያ ውጤት ስለሆነ መስቲ ቢደልሽስ ሰው አሪፍ ነው። እንደምታዩት ያምራል እና ምን አለ መሰላችሁ እኛ አንዳንዴ ኑሮ በዘዴ ስለያዝ ነው ዳቦችን እዚህ ጋር እንግዲህ በትንሽ መጥበሻ ቢሆንም ቶስት እያደረግን ነው። የግድ ኦቨን መጠቀም የለበትም። ሰብስቲት የሚባል ነገር አለ። እንደ ሰብስቲት ጉድ ሰብስቲት ዲቫይስ እየተጠቀምን በእነዚህ ቶስት እያደረግን ነው። እኛ አንዷን እቃ ብዙ ስራ ነው የምናሰራት እና ዳቦችን እዚህ ጋር ቶስት እያደረግን ነው። ታይ እባክሽ እንግዲህ ቶስት ተያይዘነዋል። ምናልባት ለማየት ደግሞ ይሞክራል። ይሲ በጣም እንትን ነው መሰለኝ ዘይት ጨመርንበት። ዘይቱን ጭልጥ አድርጎ ጠጣው መሰል እያዘበን ነበረ። እዚህ ጋር እንደምታዩት እያስቸገረን ትንሽ ሰው ምግባችን ደረሰ። ያላያችሁ ነገር ነበረ። እሱም ዋናው ይበላል ስለሆነ የምግቡ ኪንግ የሚባለው አቮካዶ አለ እዚህ ጋር ያላያችኋት በጣም አሪፍ ነበር። እዚህ ጋር እንግዲህ ከነሱ ሁለታችንም እየጎረስ ነበረ። ፉድ ዋዝ ዴሊሺየስ በጣም እንትን እያለን ነው። የሁለት ወንድ ላጤዎች ውጤት ምግቡ ምንም ጥያቄ የለውም። በጣም ጣፋጭ እንደሆነ እዚህ ጋር የምናሳየው ሪያክሽን ያሳያል። ያ ዋዝ ዴሊሺየስ እንዳያችሁት ነው እንግዲህ ሁለታችንም ተመችቶን እየበላ ነው። በጣም የሚጣፍጠው ቢካዝ ሁለቱንም በአንድ ሚክስ አድርገን እየበላ ነው። አቮካዶ አለ እንዳያችሁት፣ ስክራምብል ኤግ አለ። ስክራምብል ኤጉ በጣም ወሳኝ ነው ጠዋት ላይ። አክቹዋሊ ብሬክፋስት ነው፣ ግን ብሬክፋስት ታይሙ አለፍ ያለ ሰዓት ነው ነገራችን ላይ። ከዛ በኋላ ልጁ ምናልባት አልነገርኳቸውም እንጂ ለአጭር ጊዜ ወድም ወደ ሌላ ቦታ መሄድ ስለነበረበት ፍላይት አለው። እሱ ነው ኢንተርቪው የሚያደርገኝ ማለት የሚጠይቀኝ የሚፈልገውን አንተ ትጠይቃለህ ይቻላል። እስኪ ከአንተን ጀምርሽ። እጠይቃለሁ፣ ትጠይቀኛለህ። አክቹዋሊ ዛሬ ፍላይት አለብህ አይደለ? ዛሬ ፍላይት አለብህ። ሰው ቁርስ ከመጠህ በልተሃል። ምናልባት አብረን ሰርተን ነው አይደል ወይስ አንተ ነው የሰራኸው? አብዛኛውን አንተ ነው የሰራኸው። እኔ ትንሽ አስተዋጽኦ አድርጌበታለሁ። ምንድነው እሱ እንቁላል በመጨመር ምናምን አሪፍ ነበር። ሰው ቁርስ ስላለበት ዛሬ የመጨረሻ ምን ይባል ይሄ የመሰናበቻ ቁርስ እኔ ጋር መጥቶ በልቷል። ምክንያቱም ዛሬ እንደነገርኳቸው ፍላይት አለበት። እሱ ከአገር የሚወጣበት ቀን ነው። አሁን በሰባት የሚቆጠር እንትናቸው ጊዜያት የቀሩት። ከቁርስ በኋላ ምናልባት ቁርስ እንዴት እንደነበረ እና ስለ መንገዱ አንዳንድ ነገር ያወራናል። ቁርስ እንዴት ነበር? እሺ ከቁርሱ ስጀምር ቁርሱ በጣም አሪፍ ነው። ምንድነው እሱ ግብዣ አይናቅም አይደል? እውነት ለመናገር ግብዣ አይናቅም ሳይሆን አሪፍ ቁርስ ነው። ቁርስ ላይ መበላት ያለበትን ነገር በልቻለሁ። ጠርገሃል። በደንብ አድርጌ በልቻለሁ። ስለ ጉዞ ለማውራት ያህል ፍላይት አለብኝ አሁን ከሰዓታት በኋላ 2 PM ላይ ነው ፍላይቴ እና ብዙ እንዳይደብራችሁ ስለመሄድ ነው እመለሳለሁ። በቋሚነት ለመኖር ሳይሆን ለጊዜያዊ ነው የሚሄደው። ስለዚህ በሰላም እንደመመለስ ተስፋ አድርጋለሁ። ትመለሳለህ? ኦኬ ፍላይት ከ2 PM ያልከኝ ምናልባት ከ2 ሰዓት ያላነሰ ጊዜ ነው ያለህ።
2 ሰዓት 3 ሰዓት የሚሆን ነው ለፍላይቱ የሚቀር ይመስለኛል። ከፍላይት በኋላ ምን ጋ መጠህ የምቀበል ይሆናል። ልክ እንደሄድክ መጠን ጋ ግን ስትመጣ ባዶ እጅ መምጣት አይቻልም። የሆነ ነገር ትመጣለህ። ስመጣ ምንድን ነው እዛ የሚኖረውን ነገር አሪፍ ነገር ይዤ ለመምጣት እሞክራለሁ። አንተ ጠብቀኝ፣ ግን ቪዲዮ የሚያው ሰው እንዳይጠብቀኝ። ግን እስከዛ ምን አለ መሰለህ እኔም አሪፍ ምግብ ላይክ ዛሬ በአጋጣሚ ስለነበር እንዳየው ፈጠን ብዬ የሰራሁት እና ብዙ አሪፍ ምግብ አይደለም እያስባለሁ። ታስማች ተጠብቅ አይደለም ኔክስት ራውንድ ላይ አሪፍ ምግብ እንድሰራ የኔ ሰብስክራይብ በደንብ መሄድ አለበት። ስለዚህ አንተ እንትን በላቸው። ለአንተ ስለምጋበዝህ አንተ ጠይቃቸው። የኔን ሰብስክራይብ ያላደርጉ ሰዎች እንዲያደርጉ አንተ መልዕክት ታስተላልፋላችሁ። ሰብስክራይብ አድርጉት። እኔ አሪፍ ምግብ መብላት እፈልጋለሁ። ለእኔም ብቻ ሳይሆን እናንተም እንድታዩት ነው። ማለት ገና ብዙ የሚለቅላችሁ ነገር አለ። ያልተወራ ወሬ አለ። ብዙ ያልተሰራ ስራ፣ ብዙ ጥሩ ነገሮች ያሉት ልጅ ነው ትላለህ እና ሰብስክራይብ አድርጉለት። ምግቡንም ለማየት ምን እንደሚሰራ ያደርጋሉ፣ ነግሬያቸዋለሁ። ቃል ገብታል ምግብ እንደምትሰራ። አትጠራጠር። በተባለው የሚያደርግ ከሆነ ከዛ የተሻለ አሪፍ ነገር አቀርብላለሁ ባይነኝ። አቀርባለሁ ደግሞ አትጠራጠር። እጠብቃለሁ። በቃ አሁን የመጨረሻው ሰዓት ስለደረሰ ልጁም ሊሄድ ነው። እንትን ነው አይደል? ሊሄድ ነው። ፍላይት እየደረሰ ስለሆነ መሄድ አለበት። አሁን መልካም መንገድ ይላለሁ። እንግዲህ አመሰግናለሁ። በቃ መልካም መንገድ። ሲዩሱም ብራዘር ብያለሁ። እናንተም እንደምትጠብቁኝ ተስፋ አደርጋለሁ። እስከዛ ሰብስክራይብ በደንብ ጨምሮ ታገኛለህ። ያላደረግም ያደርጋሉ። ፕሊዝ ሰብስክራይብ አድርጉ። በደንብ ተንከባከቡት። ቻው ቻው ብያለሁ።